ወንድ ልጅ እነዚህ ጸባዮች ካሉበት ለቁም ነገር አይሆንም። ዛሬው ላይ አንቺ ህይወት ውስጥ ያለ ለፍቅር የምታስቢው ወንድ ወይንም ደግሞ ለቁም ነገር ለትዳር የምታስቢው ወንድ እነዚህ ጸባዮች ካሉበት ትንሽ ደግመሽ ማሰብ ሳይኖርብሽ አይቀርም። እነዚህ በጣም ቶክሲክ የሆኑ የወንድ ልጅ ጸባዮች ናቸው። እነዚህ ወንዶች ለቁም ነገር አይሆኑም፣ ተጠንቀቂያቸው። አንደኛ ብዙ ሴቶች በህይወቱ ያሉበት አና ማናት ስትይ ወይ እሷ እኮ ቤስት ፍሬንዴ ናት። ሜሮን ማናት ስትይ እሷማ ጓደኛዬ ናት። እሺ ሜላት ማናት? ዘመዴ ነች። ቃሊ ማናት ስትዩ ደግሞ ያክስቴ ልጅ እያለ ምክንያት የሚደረድር በሴቶች የተከበበ ነፍ ሴቶች ህይወት ውስጥ ያሉበት ወንድ፣ እንደዚህ አይነት ወንድ ለቁም ነገር አይሆንም። ሁለተኛ ይሄ ፍቅረኛሽ ከሆነ ነው። ፍቅረኛሽ ሆኖ በፍቅራችሁ የሚያስፈራራሽ ከሆነ እንደዚህ ነገር እናድርግ ወይንም አድርጊ ካለሽ እምቢ ስትይ ካለበለዚያ እዚህ ጋር ይብቃን እንለያያለን። ለመለያየት የሚቸኩል በፍቅር ግንኙነታችሁ ብላክሜል ሊያደርግሽ የሚሞክር ያ ፍቅር ያንቺ ብቻ ይመስል ፑሽ ባለ ቁጥር እንለያያለን ያበቃልናል እያለ ፍቅራችሁን ለማፍረስ የሚንቀለቀል የሚጣደፍ ወንድ ማለት ነው። አይሆን። ሶስተኛ ዲስሪስፔክት የሚያደርግሽ የሚናገርሽ የሚሳደብሽ በትንሽ ነገር የሚያንቋሽሽሽ አጉል ከፍቅረኛ የማይጠበቁ ቃላቶችን የሚጠቀምብሽ የመጨረሻ ዝቅ የሚያደርግሽ በተለይ ስትጣሉ የመጨረሻ የሚያንቋሽሽሽ እንደዚህ አይነት ወንድ አይሆንሽም። ይሄ ዛሬ ፍቅር ውስጥ ሆኖ እንደዚህ የተሳደበሽና የተናገረሽ ነገ ትዳር ስትመሰርቱ አይን ስብሽን ነው የሚያጠፋው። ስለዚህ ተጠንቀቂ። እንደዚህ አይነት ወንድ ለቁም ነገር ለትዳር ቤተሰብ ለመመስረት አይሆንም። የምታስተካክዩ ከመሰለሽ አስተካክዩ፣ ካልሆነ ግን ዛሬውኑ ሙቭ ኦን። አራተኛ ህይወቱን ለማስተካከል የማይጥር ወንድ ምንም ለመስራት እየሞከረ ያልሆነ ነገውን ለማስተካከል የማይሞክር ገንዘብ ቢኖረው መልካም ነው አንድ ወንድ ልጅ ከሌለው ደግሞ ትልቅ ተስፋ የመስራት አቅም የሚጣጣር ራሱን ለመለወጥ የሚበረታ ደከመኝ ሰለቸኝ የማይል ከሆነ እመኝኝ የነገ ህይወቱ በጣም የሚያምርና ስኬታማ ነው የሚሆነው። ነገር ግን ምንም ሳይሰራ የተቀመጠ ነው አይሆንም። ምንም ሳይሰራ ዝም ብሎ የተቀመጠ ተስፋ ቢስ ወንድ ህይወትሽን ያጨልመዋል። አምስተኛ የጸብ ሱስ ያለበት ከዚህም ከዛም ጋር የሚጣላ ካፈር ከድንጋይ ጋር የሚጣላ ካገኘው ነገር ጋር የሚጋጫ ለጸብ ትንሽ ነገር የሚበቃው። ሶስተኛ ላይ እንደገለጽኩት አይነት ወንድ ነው ይሄኛው። በትንሽ ምክንያት ጸብ የሚጭር ወንድ፣ በንግግር የማያምን ጭንቅላቱን በጸብ ያደደበ ወንድ ምንም ነው የማያደርግልሽ። እሱ እኮ እንደዛ የሚሆነው ሌላ ሴት ላይ ነው፣ ሌላ ወንዶች ጋር ነው የሚጣላው፣ ከሌላ ሰው ጋር ነው። እኔን ይወደኛል ያከብረኛል። ኧረ እባክሽ ነገ ላይ ታዩዋለሽ። ትዳር ውስጥ ስትገቡ በአንድ ጣራ ውስጥ ውላችሁ ማደር ስትጀምሩ የመጀመሪያው የቦክስ ቡጢ የሚያርፈው ያንቺ ፊት ላይ ነው። ስለዚህ አስተካክዩ ከተስተካከለልሽ። ስድስተኛ ብዙ ጊዜ ቪዲዮ በእንደዚህ አይነት ወንዶች ሰርቻለሁ። ስለ ወሲብ ወሬ የሚያበዛ ወንድ፣ ወሲብ የሚል ከወሲብ የማይርቅ ስለ ጡት ስለ ዳሌ ማውራት የማይሰለቸው አብሮ ስለማደር የሚያወራ ሩም ስለመያዝ የሚያወራ ስለ ራቆት ፎቶ የሚያወራ ይሄ ወንድ አርቀሽ ጣዩ። የምሬን ነው የምልሽ አይጠቅምሽም። ሰው የማይደርስበት ወርውሪ። ሰባተኛ ይሄ ኢትዮጵያ ውስጥ ያሉ የአብዛኞች ባለትዳሮች ቤት መቃወስ ዋነኛ ምክንያት ነው። ዛሬ ፍቅረኛሽ ሆኖ ውጪ የሚያመሽ ከጓደኞቹ ጋር አምሽቶ የሚገባ በጊዜ መግባት በሽታ የሆነበት የሚጠዘጥዘው በጊዜ ከገባ እንደዚህ አይነት ወንድ ዛሬ ፍቅር ውስጥ ማምሸት የጀመረ ነገ ትዳር ውስጥ ማደር ይጀምራል። ስለዚህ አስተካክዩ ካሁኑ። ይህም ቪዲዮ ካየሽ በኋላ የመጀመሪያው ስራሽ አይሁን። የሚስተካከል ከሆነ ተመዝገን፣ ካልሆነ ግን አይሆንማ። ምክንያቱም የሚያመጣው ነገር በጣም ነው የሚያስጠላው። ከመጠጥ ተከትሎ የሚመጣውን ነገር ታውቂዋለሽ፣ ሌላ ፍላጎቶች ይመጣሉ። ስለዚህ አይሆንም። ከጓደኞቹ ጋር መዝናናቱ እኮ ክፋት የለውም፣ አምሽቶ መግባቱና መጠጣቱ ነው። ስለዚህ ዛሬ ላይ በደንብ አስተካክዩ እንደዚህ አይነት ወንድ ከሆነ በደንብ። ካልሆነ ግን ሲኦል የሆነ ትዳር ነው የምትኖሪው። የምሬን ነው የምልሽ። ስምንተኛ ቦነስ ልጨምርልሽ፣ ወንድምሽ አይደለም ይቅርታ መጠየቅ የማይወድ ወንድ፣ በዘመኑ መሸነፍ የማይወድ ወንድ፣ ሁሌ አንቺን ይቅርታ ጠይቅኝ የሚል መቼም ቢሆን መሸነፍ አይወድም። በራሱ ስህተት አንቺ ነሽ ይቅርታ የምትጠይቂው። ራሱ አጥፍቶ አስከፍቶ ልብሽን ሰብሮሽ አንቺ ነሽ ይቅርታ የምትጠይቂው። እንደዚህ አይነት ወንድ ትዳራችሁን ይዘቀዝቀዋል። ስለዚህ ዛሬ ሆኖ ይቅርታ መጠየቅ፣ ጥፋትን ማመን፣ ለጥፋቱ መሸነፍ እንዲችል አድርጊው። ለማስተካከል ሞክረሽ ከከበደሽ ውጪ፣ አትታገይ። በደንብ አስቢበት። እወዳችኋለሁኝ። ፍቅረኛሽ ላንቺ ያለው ናፍቆት፣ ላንቺ ያለው ቦታ፣ ላንቺ ያለው ፍቅር እየቀነሰ ከሆነ ምናልባት እነዚህን ስህተቶችን እየሰራሽ ሊሆን ይችላል። ስለዚህ በቻልሽው አቅም ለማስተካከል ሞክሪ። አንደኛ ከልክ ያለፈ ጭቅጭቅና ክርክር። በማላችሁ አለመግባባቶች ኦፍ ኮርስ አሉ። ነገር ግን ከክርክር ይልቅ መነጋገር ላይ ያተኮርሽ ሴት ብትሆኝ ይመረጣል። መጨቃጨቅ ያለብሽ ቦታ አለ። በረባው ባረባው መጨቃጨቅሽ ይበልጡን ይሄ የፍቅር ግንኙነት አሰልችና ደባሪ እንዲሆን ነው የሚያደርገው። ጭቅጭቅ ደግሞ ፍቅርን አሰልችና ደባሪ ከሚያደርጉ ነገሮች መካከል ግንባር ቀደሙ ነው። ስለዚህ እነዚህ ነገሮችን አታርጊ። ሁለተኛ ተያለሽን ነገር ደጋግመሽ የምታደርጊ ከሆነ ብዙ ወንዶች ፍቅረኛቸውን የመተዋቸው ከፍቅረኛቸው ጋር የመለያየታቸው ምክንያት ያ ነው። ደስ አይለኝም ካለሽ አላለውም። ስለዚህ ይቅርብሽ። እሱ ደስ ያላለው ነገር ላንቺስ ምን ያደርግልሻል? ተይ የተባልሽውን ነገር ተይ፣ ደጋግመሽ አታርጊ።
ብዙ የምታጭው ነገር ይኖራል። ሶስተኛ ብዙ ወንዶች በኢንቦክስ የሚነግሩኝ ነገር ነው። ከልክ ያለፈ ቁጥጥር፣ የት ገባ የት ወጣ፣ ከማን ጋር ምን እየሰራ ነው። ቁጥጥር አስፈላጊ ነው፣ ነገር ግን ልኩን ሲስት ያስጠላል። እስር ቤት ያለ እስኪመስለው ድረስ ጉሮሮ ላይ የምትቆሚ ከሆነ ይሄ ልጅ ከዚህ የፍቅር ግንኙነት መሸሽን ይመርጣል፣ መራቅን። ቁጥጥርሽ ልኩን የጠበቀ ቢሆን መልካም ነው። አራተኛ በቀን ደጋግሞ መደወል አሰልቺ ነው የሚሆነው ከጊዜ በኋላ። በቃ መደወልም ካለብሽ በቀን ከሁለት በላይ አትደውይ፣ ከፈለገ እሱ ይደውል። ፍቅር ውስጥ ያሉ እያንዳንዱ ነገሮች በጣም ከልክ በላይ ሲሆኑ ይደብራሉ። ከልክ በላይ መደዋወል፣ ከልክ በላይ ማውራት፣ እያንዳንዱ ነገሮች ዋጋ ያስከፍላሉ። ስለዚህ ልኩን በጠበቀ መልኩ ነው። 10 ያለ ምክንያት ስልኩ የሚጠራ ከሆነ ባንቺ ስል አሰልቺ የሆነበት ይመጣል። ሶስተኛ ላይ ከጠቀስኩልሽ ጋር ተመሳሳይ ስሜት ነው የሚሰማው። አምስተኛ ልኩን ያልጠበቀ ወሲብ፣ ገደብ የሌለው ወሲብ። በተገናኛችሁ ቁጥር ወሲብ የምታደርጉ ከሆነ ይሄ ግንኙነት እየደበረውና እየሰለቸው ይመጣል። እንደ ወሲብ ፍቅር ውስጥ ቆሻሻ ነገር የለም። ወሲብ ፍቅርን በጣም ይገድለዋል። ከፍቅረኛሽ ጋር በተገናኘሽ ቁጥር ወሲብ ማድረግ ማለት ምንም ለማያቀጻልሽ ገንዘብ እየሰጡ ማስለመድ ማለት ነው። ከጊዜ በኋላ ትኩረቱ ወሲብ ይሆናል። የሚያገኝሽ ምክንያት ወሲብ እየሆነ ይመጣል። እየደበርሽው ትመጫለሽ። ላንቺ ያለው ዋጋ እየቀነሰ ይመጣል። ወሲብ የምታደርጉ ከሆነ ገደቡን የጠበቀ ይሆን። በ3 በ4 ወር አንዴ ደስም ይላል። ለዛ ሲሆን ወሩን ሙሉ ሳምንቱን ሙሉ በተገናኛችሁ ቁጥር ትንሽ የሚያሰለች ነገር አለው። ስለዚህ እሱን አስተካኪ፣ ልኩን ይጠብቅ። አንቺም ለክብርሽ ተጨነቂ። 6ኛ ጨንቆኛል፣ ደብሮኛል ሲል ስሜቱን ለመጋራት አለመሞከርሽ፣ ይሄ ዋጋ ያስከፍልሻል። ደብሮኛል ሲልሽ አንቺ ፍቅረኛውን፣ ጓደኛውን፣ ሚስጥረኛውም ነሽ አይደል? ስለዚህ በቻልሽው አቅም ችግሩን ለመካፈል፣ ጭንቀቱን ለመጋራት የሆነውን ጠይቀሽ መፍትሄ ለመፈለግ ሞክሪ። ጭንቀቱን የማይነግርሽ ከሆነ የተከፋበትን ነገር አብራችሁ መፍትሄ የማፈልጉ ከሆነ እዚህ የፍቅር ግንኙነት ውስጥ ፓርትነር የሚባለው ስም አይገባሽም። ፍቅር ደስታን ብቻ አብሮ ማሳለፍ አይደለም፣ ጭንቀትንም መጋራት ነው። ሲከፋው አለውል ለማለት ወደኋላ አትበይ። ካንቺ ሌላ ማንም የለውምና። እነዚህ 6 ነገሮችን ዛሬውኑ አስተካኪ። ጥፋቶችሽን ፈልገሽ ለማስተካከልና ፍቅራችሁን የተሻለ ደረጃ ለማድረስ በቻልሽው አቅም ሞክሪ። ብዙ ጊዜ እነዚህ ምልክቶች የምታዩ የወንድ ጓደኛሽ ጋር ነው፣ የወንድ ቤስት ፍሬንድሽ ጋር። አንድ ወንድ ልጅ በድብቅ ሲያፈቅርሽ የሚያደርጋቸው ነገሮች። ወንድ ልጅ እነዚህን ነገሮችን እያደረገ ከሆነ በደንብ ያፈቅርሻል። ነገር ግን ለመናገር ፈርቶ ላንቺ ያለውን ስሜት በልቡ አምቆ ይዟል። ስለዚህ ተረጂው፣ ብዙም አታስለፊው። ወንድ ልጅ በቻለው አቅም ስሜቱን ይደብቃል። እነዚህን ነገሮችን እያደረገ ከሆነ ግን በአንደበቱ መናገር ፈርቶ በተግባሩ እያሳየሽ ነው ከምንም ነገር በላይ እንደሚያፈቅርሽ። ብዙ ጊዜ እነዚህ ምልክቶች የምታዩ የወንድ ጓደኛሽ ጋር ነው፣ የወንድ ቤስት ፍሬንድሽ ጋር። አንደኛ ብዙ ጊዜ ስታወሩ አይኖችሽን እያየ አያወራም። በጣም ያፍራል። አንገቱን እየሰበረ አይኑ ወደዛ ወደዚህ እያደረገ ደፍሮ አይንሽን ቢያይ ራሱ ከ4 ሰከንድ በላይ አያይም። ወደዛ ወደዚህ አይኑ ይቅበዘበዛል። ሁለተኛ ሶሻል ሚዲያሽን ቼክ ያደርጋል። ፖስት የምታረጊውን፣ ስቶሪ የምታረጊውን እያንዳንዷን ነገር በደንብ ቼክ ያደርጋል። ምንም አያመልጠው። ከማንም ቀድሞ ነው ስቶሪሽን የሚያየው። ከማንም ቀድሞ ነው ፖስት የምታረጊውን ነገር ላይክ የሚያደርገው። በደንብ ሶሻል ሚዲያሽን እግር በእግር ነው የሚከታተል። ሶስተኛ ራሱ ላይ መብት ይሰጣሻል። ይህን ነገር አንቺ ከደበረሽ ተዋለው ይላል። እንደዚህ ላረግ ነበር፣ አንቺ ደስ ካላለሽ ግን ይቅር። አንቺን ለማስደሰት ነው የሚጥረው። የሆነ ነገር የሚያደርገውም የማያደርገውም የአንቺን ፍቃድ ጠይቆ ነው። አራተኛ የተለየች ሴት እንደሆንሽ ይነግርሻል። እንዳንቺ አይነት ፍቅረኛ ቢኖረው ደስ እንደሚለው እንደሚፈልግ ብዙ ጊዜ ያወራል። አምስተኛ የሆነ ነገር ከነገርሽው መቼም አይረሳም። ወንድ ልጅ ብዙ ጊዜ ትኩረት የማይሰጠው ለማይፈልገው ነገር ነው። ለሚፈልገው ነገር ልቡንም ጆሮውንም በደንብ ይሰጣል፣ በደንብ ያዳምጣል። ስለዚህ የሆነ ነገር ከነገርሽው መቼም ነው የማይረሳው፣ መቼም። ስድስተኛ አጋዥሽና አበርቺሽ ነው። የሆነ ነገር ላይ በርቺ፣ ጎበዝ፣ ምን ላግዝሽ ይልሻል። ሁሌም ቢሆን ሊያግዝሽ ከጎንሽ ነው። ሰባተኛ ጓደኞችሽን ሁልጊዜ ስላንቺ ይጠይቃል። ምን ትወዳለሽ፣ ምን ትጠላለሽ፣ ምን ላድርግ፣ ምን አላድርግ እያለ ብዙ ነገሮችን ስላንቺ ጓደኞችሽን ይጠይቃል። ስፔሻሊ ተማሪ ከሆናችሁ ትምህርት ቤት ከቀረሽ ጓደኞችሽም ምን ሆና ነው የቀረችው፣ ምን አጋጥሟት ነው፣ ለምን ቀረች እያለ በጥያቄ ያፋጥጣቸዋል። ስምንተኛ ሲያይሽ ፈገግ ይላል። ምንም አልተናገርሽውም፣ ምንም አላወራሽውም። ልክ አንቺን ሲያይ ፊቱ ላይ የደስታና የፈገግታ ምልክት ታይበታለች። ዘጠነኛ ምን እንደምትወጂ ደጋግሞ ይጠይቅሻል። ይህን የሚጠይቅበት ምክንያት አንቺ የምትወጂውን ነገር ደጋግሞ እያደረገ በአንቺ መወደድን ስለሚፈልግ ነው። አስረኛ ምንም የሚደብቀው ነገር የለም፣ ሚስጥሩን ይነግርሻል። በውስጡ የያዘውን የሚሰማውን ስሜት እያንዳንዱ ፊሊንጉን ያጋራሻል። ከአንቺ ይሄን ነው የምደብቀው ብሎ የሚደብቀው አንድም ነገር የለውም። ለአንቺ በጣም ግልጽ ነው። 11ኛ አንቺ ጋር ሌላ ሰው ነው። ሌሎች ሴቶች ጋር ሲያወራ፣ ሲቀልድ፣ ሲጫወት ምናምን ሌላ ማንነት ነው ያለው። አንቺ ጋርም ሲመጣ ሌላ ማንነት ነው የሚይዘው። እነሱን እንደ ኖርማል ሴቶች ነው የሚያየው።
አንቺ ስፔሻል ሴት ለሱ ስለሆንሽ ግን ለአንቺ የሚሰጠው ቦታ እንክብካቤ ሲያወራሽ ከሌሎች ሴቶች ለየት ባለ መንገድ ትሪት ያደርግሽ። 12ኛ ከሌላ ወንድ ጋር ካየሽ ወይንም ደግሞ ስለሌላ ወንድ ስታወሪ ምናምን ሲሰማ ይደብረዋል። የሆነ ፊቱ ላይ ደስ የማይል ስሜት ታያለሽ። አብራችሁ ቆማችሁ ከሆነ በቃ ልሂድ ይላል። ስልክ እያወራችሁ ከሆነ በቃ ቻው ምሰራው ስራ አለ ይላል። ያንን ወሬ ያቋርጣል። ስለሌላ ወንድ ስታወሪ ሆነ ከሌላ ወንድ ጋር ሲያዩሽ ደስ አይለውም። 13ኛ ሲከፋሽ ወይንም ሲደብርሽ ወዲያው ይረዳል። ከዛ ካለሽበት መደበር ወይንም ካለሽበት መከፋት አንቺን ለማውጣት የቻለውን ሁሉ ያደርጋል። ኢቭን ደብሮት ከሆነ ከራሱ ድብርት ወጥቶ አንቺን ደስተኛ ለማድረግ ሲታገል ታይዋለሽ። ደብሮኛል ካልሽ ወዲያው ይደውላል፣ ሊያገኝሽ ይሞክራል። ያንን ሀዘንሽን ሊጋራሽ ሁልጊዜም ከጎንሽ ነው። 14ኛ በየትኛውም ሰዓት ላንቺ ዝግጁ ነው። እዚህ ቦታና ወይንም ደግሞ በፈለግሽው ሰዓት ብትደውይ ያነሳል። የማይችልም ከሆነ ወዲያው የሚመቸውን አጋጣሚ ሲያገኝ ይደውልልሻል። መቼም ፈልገሽው እንድታጫ አይፈልግም። 15ኛና የመጨረሻው ለጓደኞቹ ስላንቺ ያወራል። እንደሚወድሽ፣ እንደሚፈልግሽ፣ እየቀረበሽ እንደሆነ ስላንቺ መልካም ነገር ከጓደኞቹ አንደበት ትሰሚያለሽ። ብዙ ጊዜ ሲያገኛቸው ወይንም ምርጥና ቤስት ፍሬንድ ለሚለው ስላንቺ በደንብ ያወራል። እነዚህ 15ቱ ወንድ ልጅ በድብቅ ሲያፈቅርሽ የሚያደርጋቸው ነገሮች ናቸው። እነዚህ አሁን ከጠቀስኩልሽ ውስጥ 5 እና 6ቱን እያደረገ ከሆነ ይሄ ልጅ ዴፊኒትሊ ላንቺ ፍቅር አለው። በቻለው አቅም ያንን ፍቅር ለመደበቅ እየሞከረ። በዚህ አጋጣሚ ማንኛውንም የማስታወቂያ ስራ ለማሰራት ከፈለጋችሁ ወይንም ደግሞ የማማከር አገልግሎት ከፈለጋችሁ በዚህ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ። ጤናማና ደስተኛ የፍቅር ግንኙነት እንዲኖራችሁ ማድረግ ያለባችሁ ነገሮች። ዛሬ ላይ አብዛኛው የፍቅር ግንኙነቶች ጭቅጭቅ፣ ጥል ምናምን ያለባቸው ናቸው። በእርግጥ እኮ የፍቅር ግንኙነት ውስጥ ጸብ የተለመደ ነገር ነው። ነገር ግን ኖርማል ነገር አይደለም። በተደጋገመው ቁጥር ፍቅራችሁን ያፈርሳል። እነዚህ ነገሮችን ግን እያደረጋችሁ ከሆነ ፍቅራችሁ ደስ በሚልና በሚያስቀና መልኩ ነገ ላይ የተሻለ ቦታ ይደርሳል። ለፍቅረኛ ሼር አድርግ ይሄን ቪዲዮ። አንተም ለፍቅረኛ ሼር አድርግ። ፍቅራችሁ ውስጥ ያሉ ነገሮችን እነዚህን ነገሮችን አስተካክሉ። ፍቅራችሁን በዚህ መንገድ ውሰዱ። እመኑኝ ታመሰግኑኛላችሁ። አንደኛ ግልጽ ነው። ምንም ነገር አትደባበቁ። ማንኛውም የተፈጠረ ትንሽም ሆነ ትልቅ ነገር ተነጋገሩበት። አውሩ፣ ንገራት። የሆነ ነገር ህይወት ውስጥ አፕን ካደረገ እንዳትዋሻት። የሆነ ያስጨነቀ ነገር ካለ ንገራት። አንቺም እንደዛው። በፍጹም መሀላችሁ መደባበቅ እንዳይኖር ግልጽ ነው። ሁለተኛ እመኑ፣ ታመኑ። እመናት፣ ታመንላት። ምንም ነገር ከነገረች አትጠራጠር፣ ወዲያውኑ ተቀበል። ፍቅርን ከሌላ ግንኙነቶች ለየት የሚያደርገው እንዲሁ በጆሮአችን ሰምተን ስለምናምን ብቻ ነው። ምንም ማስረጃ አትጠብቅ። አንቺም እንደዛው። የሆነ ነገር ከነገረሽ እመኙ፣ አትጠራጠሪ። ነገሩን እንዲህ ነው እንዴ እንደዛ ነው እያልሽ ጭንቅላትሽ ውስጥ ረጅም ሰዓት አታብሰልሲው። ያ አለመታመን ይባላል። ያ ሐሳብ ነው ጥርጣሬን ፈጥሮ ፍቅራችሁን የሚያጠፋው። ስለዚህ እመኑ፣ ታመኑ። መታመን ለራስ ነው፣ ለፍቅረኛ ሳይሆን ለራስሽ ነው የምትታመኝ። ሶስተኛ ብዙ ሰዎች የሚሳሳቱት ስህተት ነው። ስለ ፍቅር ግንኙነታችሁ ለጓደኞቻችሁ አታውሩ። ይሄርሽ ለጓደኛሽ ያደረጋችሁትን ነገር በሙሉ የምትናገሪ ከሆነ እመኝኝ ቀስ በቀስ ነው ፍቅርሽ የሚወድቀው። ቀስ በቀስ አንተም እንደዛው። ፍቅር ውስጥ የተፈጠረውን ነገር በሙሉ ለጓደኛ ከምትዘረግፍ ከሆነ የዚህ የፍቅር ግንኙነት መጨረሻ አያምርም። ስለዚህ ፍቅራችሁ ሚስጥር ይሁን፣ በአንተና በእሷ መካከል ብቻ የሚሄድ የፍቅር ግንኙነት እንጂ አደባባይ ላይ ዘላችሁ አዘርግፉት። የፍቅራችሁን ገበና አደባባይ ላይ አታውጡት። አራተኛ መሀላችሁ አለመግባባት ከተፈጠረ ተነጋግራችሁ ፍቱት። ደውልላትና ያለውን ነገር አስረዳት። አንቺም ደውለሽለት ያለውን ነገር አስረጁ። ወይንም ደግሞ በአካል ተገናኙ። ብትችሉ በአካል ተገናኙ። ከሁሉ በላይ የሚመረጠው በአካል ብትገናኙና ብታወሩበት ነው። እንደዛ ማችሉ ከሆነ ግን ምንም ያክል ደቂቃና ሰዓት ይውሰድ፣ ተደዋውላችሁ በደንብ አውሩበት። መፍትሄ አበጁ። የብዙ የፍቅር ግንኙነቶች መበላሸት፣ መቆሸሽና መፍረስ ምክንያት ዋነኛው አለመነጋገር ነው። መነጋገርንና ተነጋግሮ መፍትሄ መፈለግን የመሰለ ብልህነት የለም። አምስተኛ ከፍቅረኛችሁ ጋር ጊዜ አሳልፉ። ለፍቅረኞቻችሁ ጊዜ ስጡ፣ ጊዜ ስጣት። ስድስተኛ አብራችሁ የሃይማኖት ተቋም መሄድ ልመዱ። አብራችሁ ቤተክርስቲያን ወይንም መስጂድ መሄድ ልመዱ። እግዚአብሔር እንዲባርክላችሁ፣ የፍቅር ግንኙነታችሁ እንዲጠነክር በፈጣሪ እጅ ላይ አስቀምጡት። በፈጣሪ እጅ ላይ የተቀመጠ ነገር ነው የሚበረክተው፣ ለቁም ነገር ለወግ ማድረግ የሚደርሰው። ስለዚህ አብራችሁ ወደ ፈጣሪ ቅረቡ። ሰባተኛ ለፍቅረኞቻችሁ የራሳቸውን ጊዜ ስጧቸው። የራሱን ጊዜ ስጪው። ከጓደኞቹ ጋር ሄዶ የሚዝናናበት፣ ኳስ የሚያይበት የራሷን ጊዜ ስጣት። ከጓደኞቿ ጋር የምትዝናናበት፣ ሻይ ቡና የምትልበት፣ ከጓደኞቿ ጋር ወጣ የምትልበትን እንዳለ ጊዜያቸውን ሙሉ ለእናንተ እንዲሰጡ አታስገድዷቸው። የራሳቸውን ደስታ በሚፈልጉበት መንገድ ያግኙ። ከእናንተ ጋር ያላቸው ፍቅርና ጊዜያችሁ እኮ እንዳለ ነው። ነገር ግን የራሳቸው ጓደኞቻቸው ጋር ዘና የሚሉበትን ጊዜ ስጧቸው።
ያንን አትጋፏቸው። 8ኛ ይሄንን በደንብ አዳምጡኝ እባካችሁ። የሰው ወሬ አትስሙ። ምንም ነገር ይፈጠር ማንም መቶ እንዲያርጓል በዚህ ገብቷል በዚህ ወጥቷል ይበልሽ ሄደሽ ጠይቂው። አንተም እንደዛው ማንም መቶ እንዲነች እሷ እንደዚህ ብዙ ነገር ያወራል ሰው። የእናንተን የፍቅር ግንኙነት ጥሩ ቦታ እንዲደርስ የሚፈልገው ሰው እንዳለ ሁላ እናንተን ለመለየት ሊተቀን የማይተኛ ብዙ አለ። ስለዚህ እባካችሁ ምንም ቢፈጠር ምንም ቢመጣ ምንም ቢሆን ምንም የሰው ወሬ እንዳትሰሙ። 9ኛ ፍቅረኞቻችሁ ስህተት ይሰራሉ፣ ሰው ናቸው አይደል? ነገር ግን ጥፋት ከሰሩ ጥፋታቸውን ንገሯቸው። ቂም በሆዳችሁ አትያዙ። በፍቅረኛ ላይ ቂም አይያዝም። የሆነ ነገር ካስከፋሽ በሆድሽ አትያዡ። ያ ነገር ውስጥሽ እየተብላላ ይቆይና ነገ ላይ የሚያስጠላ ነገር ነው የሚፈጠረው። አንተም ብትሆን ያስከፋችሁ ወይንም ደስ የማይል ነገር ከተናገረች ያንን ነገር ንገራት። እንደዚህ እንድትይኝ አልፈልግም፣ አስከፍተሽኛል በል። በውስጥ ያትያዝ። ያ ነገር ነው የፍቅራችሁ መጥፊያ የሚሆነው። ለምን ትንሽ ሚጢጢ ነገር አትሆንም? ያችን ናት ፍቅራችሁን የምታጠፋው። ስለዚህ ያንን ነገር በሆዳችሁ አትያዙት፣ ተነጋገሩበት። 10ኛ ይቅርታ ለመጠየቅ እንዳታመነቱ። የምሬን ነው የምላችሁ። ምንም ጥፋት ከሰራችሁ ሁለቴ እንዳታስቡ። ያሳፍራል፣ ያስከፋል። ምንም ያስከፋና የሚያሳፍር ነገር የለም። ስህተት ሰርታችኋል አይደል? ሄዳችሁ ይቅርታ ጠይቁ። በቃ አጥፍቻለሁ፣ በድያለሁ፣ የኔ ስህተት ነው፣ እዚህ ጋር አጥፍቻለሁ፣ እንዲህ ማድረግ አልነበረም። ምንም አትሸማቀቁ። የእናንተ ሰዎች ናቸው። ምንም የሚያሳፍር የሚያሸማቀቅ ነገር የለም። ፍቅሮች ስህተት ይፈጠራል። ካጠፋችሁ ይቅርታ ጠይቁ። 10 ጤናማ የፍቅር ግንኙነት እንዲኖራችሁ የሚያግዟችሁ ነገሮች እነዚህ ናቸው። ይህንን ቪዲዮ ቅድም እንዳልኳችሁ ለፍቅረኞቻችሁ ልካችሁ ማስተካከል ያለባችሁ ነገር አስተካክሉ። አንተም ለፍቅረኛ ላክና የምታስተካክለውን ነገር ታስተካክል፣ አንተም አስተካክል። ደስተኛና ነገ ትዳር ጋር የሚደርስ የፍቅር ግንኙነት ነው የሚኖራችሁ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ ቴሌግራም ላይ ኮንታክት አድርጉኝ። በረጃጅም ቪዲዮዎች ዩቲዩብ ላይም እየመጣው ስለሆነ እዛ ላይ ሰብስክራይብ አድርጉኝ። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ። ብዙ ወንዶች አንድ ሴት እንድታፈቅራቸው ይሄን ነገር ያደርጋሉ። ከዚህ ነገር በቻልሽው አቅም ተጠንቀቂ። ወጥመድ ነው። እንደ ባሪያ አፍቅሮ እንደ ንጉስ ይፈቀራሉ። እንዴት እንደሆነ ልንገርሽ። መጀመሪያ ጊዜ ገና እንደተዋወቀሽ ይንከባከብሻል፣ ጊዜ ይሰጣሻል፣ በቀን 10 ይደውልልሻል፣ ስጦታዎችን ይገዛልሻል፣ በጣም ብዙ ነገሮችን ያደርግልሻል፣ 10 ቴክስት ያደርግልሻል፣ በጣም እንደሚፈልግሽ በተግባሩ ያሳይሻል። ይሄንን ነገር ለተወሰነ ጊዜ ያክል ያደርጋል። አንቺም ይሄ ሲደረግልሽ የተፈቀርሽ መስሎሽ በዚሁ ደስታ ትቀጥያለሽ። ካንቺ ሌላ ሴት እንደሌላ አድርጎ ነው የሚንከባከብሽ። በጣም ደስ የሚል ስሜት ሲሰማሽ ከተወሰነ ጊዜ በኋላ ይሄን ነገር ያቆመዋል። አንቺ አሁን ለምደሻል። እንክብካቤ ሲደውልልሽ፣ ሲለምንሽ፣ ፍቅሩን ሲገልጽልሽ ይሄን ነገር ለምደሻል። ያንን ነገር ማድረግ ያቆማል። ያን ነገር ማድረግ ሲያቆም ይሰማሻል፣ የገፋሽ ይመስልሻል። በቀጣይ አንቺ ያንን ነገር ለማግኘት ስትይ ከሱ ስር መከተል ትጀምሪያለሽ። ያኔ ራስሽን በፍቅር ወድቀሽ ታገኛለሽ ማለት ነው። እሱን እያልሽ እየለመንሽው የተለማመጥሽው ራስሽን ታገኛለሽ። ወጥመድ ነው። አብዛኛው ወንድ ይሄን መንገድ የሚጠቀመው የሆነች ሴት አፍቅራው እንድትሰቃይ ከፈለገ ብቻ ነው። ስለዚህ እስከሆነ ጊዜ እየተንከባከበሽ ፍቅር እየሰጠሽ እየደወለ ስጦታዎችን እየገዛልሽ እያገኘሽ እያስደሰተሽ ከሆነ ጊዜ በኋላ ያንን ነገር ካቆመው ግራ እንዳይገባሽ ወጥመዱን እያስተካከለ ነው። የሆነ ነገር እያረገ ነው። ጥሩ ነው። ካቆመም ያን ያክል አይሰማሽ። ያንን ነገር ደግመሽ ለማግኘት ስትከታዩ ነው ራስሽን ከአንድ ወንድ እግር ስር እየለመነች ያለች አንድ ተራና ቀላል ሴት ሆነሽ ራስሽን ታገኛለሽ። ስለዚህ ለምንም ነገር ወንድ ልጅ እንዳትለምኝ። እሱ ሰጥቶ አቆሞሽ እየተከተልሽ የምትሰጪው ፍቅር በአፍንጫሽ ይውጣ፣ ይቅርብሽ። አብዛኛው ሴቶች በዚህ ወጥመድ እየወደቁ ስለሆነ ነው። ተጠንቀቁ ለማለት ያክል ነው። አልፈልግሽም፣ አስጠልተሽኛል ብሎ የሄደው ፍቅረኛሽ ዛሬ ላይ ናፍቀሽኛል፣ ያላንቺ አልቻልኩም ብሎ ከመጣ ሙሉ ለሙሉ ተስፋሽን እምነትሽን እንዳትይበት። ሄዶ የመጣ ሰው አይታመንም። 50-50 ያዡ። ተመልሶ ሊሄድም ይችላል በሚል እምነት እንጂ ሙሉ በሙሉ እምነትሽን ካረግሽበት ጌታን ነው ምልሽ አወዳደቅሽ አያምርም። ምናልባት የሆነ ነገር ፈልጎ ነው የመጣው። አጉል አሰባበር ሰብሮች ነው የሚሄደው። ስለዚህ ሄዶ የመጣ ሰው ላይ ሙሉ ተስፋ አይጣልም። እምነትሽን በልኩ አርጊው፣ ፍቅርሽንም ደስታሽንም በልኩ አርጊው። ከልክ በላይ መቼም ቢሆን ቦታ እንዳሰጪው። ሁሉም ነገር በገደብ ይሁን። አስቢበት። ወንድ ልጅ የሚወደው እንደዚች አይነት ሴት ነው። ይሄ ቪዲዮ ለሴቶች ነው። ከዚህ በፊት ወንዶች ከሴት ልጅ ባህሪዎች ውስጥ የሚጠሉት ባህሪዎች ብዬ ቪዲዮ ሰርቼ ነበር። ኮሜንት ላይ አቤኒና ይሄን ሁሉ ከጠሉ ምንድነው የሚወዱት ብላችሁ ጠይቃችሁ ነበር። በደንብ አዳምጪኝ። ወንድ ልጅ የሚወደው እንደዚች አይነት ሴት ነው። አንደኛ ተያላትን የምትተው፣ የማትከራከር፣ ከሱ ጋር ጭቅጭቅ የማትፈጥር፣ ክርክር ውስጥ የማትገባ፣ ጸብ የማትፈጥር። ሁለተኛ ሰልፍ ኮንፊደንስ ያላት፣ በራስ መተማመኗ የጎላና የጠነከረ፣ ዲፔንደንት ያልሆነች፣ በራሷ የምትተማመን ማድረግ እችላለሁ ይህንን ማሳካት እችላለሁ ብላ የምታምን። ሶስተኛ የምትረዳ፣ ስሜቱን ከድምፁ የምትረዳ፣ እንደከፋው ደስ እንዳለው ድምፁን በማዳመጥ ብቻ የሚገባት፣ እስኪነግራት የማትጠብቅ፣ ሀዘኑን ለመካፈል የምትቸኩል የምትረዳው ሴት። አራተኛ ቀለል ያለ አመለካከት ያላት፣ ነገሮችን የማታካብድ፣ አጋና የማታየው፣ ክብር ከሚነካ ነገር ውጭ የሆኑ ነገሮችን ቀለል አድርጋ የምትወስድ፣
ከክብሯ ሲመጡባት ግን ኮስተር ያለች። አምስተኛ ራሷን የምትጠብቅ ሴት ከራሷ አልፋ ፍቅሯንም ትጠብቃለች። የፍቅር ግንኙነቷንም እንደዛው ለራሷ ቦታ የምትሰጥ ራሷን የምትንከባከብ። ስድስተኛ በንግግር የምታምን ለውሳኔ የማትቸኩል የሆነ ነገር ከተፈጠረ እንለያይ ይብቃን እዚህ ጋር ለማለት ሳይሆን ይህንን ነገር እንነጋገር ብላ በጠረጴዛ ዙሪያ ለመፍታት የምትሞክር በንግግር የምታምን አስተዋይ ሴት። ሰባተኛ ልታይ የማትል በእያንዳንዱ ነገር ትኩረት ለመሳብ የምትሞክር በሁሉም ወንድ መወደድ የምትሞክር ሴት። እችን ሴት እንዳትሆኝ ይባክሽ። ስምንተኛ ሴታ ሴት የሆነች ሴትነቷን የምትጠብቅ ሴትነቷን የምታከብር በሴትነቷ የማትሸማቀቅ የሆነ የወንድ ጸባይ ለማሳየት የማትሞክር ከሴትነቷ ያራቀች ሴታ ሴት የሆነች። ዘጠነኛ ቀና አመለካከት ያላት ነገሮችን በመልካም የምትረዳ ፖዚቲቭ ቲንከር የሆነች የሆነ ነገር ሲባል እንደዚህ ለማለት ፈልገ ነው ብላ ጸብ ከሱ ጋር የማትገጥም ነገሮችን በመልካም አንግል የምትረዳ ቀና አስተሳሰብ ያላት መልካም ሴት። አስረኛ እቺ የሁሉም ወንዶች ድክመት ነች። ቀና ልብ ያላት መልካም አሳቢ ነገ ላይ ምን ማድረግ ትፈልጊያለሽ ተብላ ስትጠየቅ ከራሷ አልፋ ለሰዎች ለመድረስ የምትሞክር ደግ ልብና ቀና አመለካከት ያላት ሴት። እችን ሴት ሁኛ። 11ኛ የማትቅበዘበዝ ሴት እዚህም እዛም የማትል ነይ የተባለችበት ቦታ ሁላ ሮጣ የማትሄድ ለምን የምትል። 12ኛ ብዙ ወንዶች ጋር ግንኙነት የሌላት ከብዙ ወንዶች የተቆጠበች ካመነችበትና ከወሰነችው ወንድ ጋር ብቻ የምትሆን የብዙ ወንድ ጓደኛ ምናምን እያለች የማትሟዘዝ የማትጃጃል በብዙ ወንዶች ያልተከበበች ሴት የሚለው ቃል በደንብ ያብራራዋል። 13ኛ የሚሰራውንና የሚያደርገውን የምታግዘው ሴት በሚሰራው የምታበረታታው ጎበዝ አሪፍ ነው አስተያየት የምትሰጠው እዚህ ጋር እችን ብታስተካክል እያለች በስራው ላይ ሀሳብ አስተያየት እየሰጠችው የተሻለ ወንድ ፍቅረኛዋን ለማድረግ የምትሞክር ከራሷ አልፋ ለፍቅረኛዋ የተረፈች ጀግና አስተዋይ ልባም ሴት። በደንብ አስተውይ። ወንድ ሆኖ እችን ሴት አለመውደድ በጣም ይከብዳል። እችን ሴት ከሆንሽ እንኳን ደስ አለሽ። በዚህ አጋጣሚ ስቲል ጠይቅሽ ከነዚህ ከ13 ውስጥ ስንቱን ታደርጊያለሽ? ስንት እንዳገኘሽ ኮሜንት ላይ አስቀምጪ። ከ5 በላይ ካገኘሽ መኝኝ አንቺ ትክክለኛ ሴት የሚለው ቃል የሚገባሽ ጀግና ሴት ነሽ። የፍቅር ግንኙነት ውስጥ ኖርማል እኮ ነው የሚባሉ ነገር ግን ኖርማል ያልሆኑ ነገሮች እነዚህ ነገሮችን የፍቅር ግንኙነታችሁ ውስጥ እያደረጋችሁ ከሆነ ቀስ በቀስ ፍቅራችሁን ይገላል። ኖርማል ናቸው ይባላል ግን ኖርማል አይደሉም። እባካችሁ እነዚህ ነገሮችን እንዳታደርጉ። አንደኛ ከልክ ያለፈ ቁጥጥር የት ገባሽ የት ወጣሽ ከማን ጋር ነህ ምን እየሰራ ነው ምናምን ነገር ከፈለገ ራሱ ይንገር። ከፈለገች እዚህ ቦታ ነኝ ከጓደኛዬ ጋር ከእንትና ጋር ትበለ እንጂ የት ነሽ ምን እያረግሽ ነው ለምን ሄድሽ? ያ ቁጥጥር ፍቅረኛችሁ እስር ቤት ያሉ ይመስላቸውና ከዛ የፍቅር ግንኙነት ቀስ ብለው እንዲወጡ ያደርጋል። ከልክ በላይ አትቆጣጠሯቸው። ሁለተኛ ስለ ቀድሞ ፍቅረኛ ወይንም ስለ ኤክሳችሁ በደንብ ማውራት። በወሬ መካከል አንዳንዴ እኮ ይነሳል ኖርማል ነው። ነገር ግን 10 ይሆን ብላችሁ የምታወሩ ከሆነ ያልጨረሳችሁት ነገር አለ ማለት ነው። ስቲል ነው የምታፈቅሩ ከሆነ ወደ ቀድሞ ፍቅረኛች ተመለሽ። እስካሁን የምታፈቅራ ከሆነ እዚህ ምን ትሰራለህ? ስለዚህ በፍጹም ስለ ቀድሞ ፍቅረኛችሁ ደጋግማችሁ አታውሩ። ፍቅረኛችሁ በጣም ይደብራችኋል። ሶስተኛ ይሄ ጄኔሬሽን ኖርማል እያደረገው ያለው ነገር ነው። የተለያየ እምነት ውስጥ ሆናችሁ ፍቅር የሚባል ነገር የለም፣ አይቀጥልም፣ አይዘልቅም። ነገ ቁም ነገር ጋር አትደርሱ። የማይሆን ነገር ነው። ስለዚህ ጉዳይ በጣም ብዙ ቪዲዮ ሰርቻለሁ። ፕሮፋይልን ቼክ አድርጉት። ለምን እንዲህ እንዳልኩ ይገባችኋል። አራተኛ የተቃራኒ ጾታ ቤስት ፍሬንድ እሱ ካለሽ ይበቃሻል። ምንም የወንድ ጓደኛ ምናምን አያስፈልግም። ፍቅረኛ ስትይዢ ቤስት ፍሬንድ ጓደኛሽ፣ ሚስጥረኛሽ ሁሉ ነገርሽ ነው የሚሆነው። ቤስት ፍሬንድም ከፈለግሽ ከሴት ያዥ፣ አንተም ከፈለግ ከወንድ ያዝ እንጂ ሴት ቤስት ፍሬንድ እንደዛ ብለው ነገር የለም። አትጃጃሉ። አምስተኛ ሳያወሩ ውሎ ማደር። በፍጹም ፍቅረኛን ሳታወራት ወይንም ሳታገኛት ውለ እንዳታድር። የርቀት የፍቅር ግንኙነት ውስጥ ከሆናችሁ ደግሞ ሳትደዋወሉ ውላችሁ እንዳታድሩ። በአካል ማግኘት ከቻላችሁ ተገናኙ። ፍቅረኛችሁን ሳታናግሩ ወይንም ሳታገኙ በኋላችሁ ቁጥር ያለነሱ መኖርን ትለምዳላችሁ። መሀላችሁ ንፋስ ይገባል፣ መጣላት ይመጣል፣ መጨቃጨቅ፣ አለመግባባት። ስለዚህ ምንም ቢፈጠር ምንም ሳይገናኙና ሳይደዋወሉ መዋል ኖርማል አይደለም። አስተካክሉ። ስድስተኛ ይሄ ለወንዶች ነው። ፍቅረኛህን ወሲብ እናድርግ ብለህ አይ አልችልም ብላ ሐሳቧን ስትነግርህ ስለማታፈቅሪኝ ነው ማለት ኖርማል አይደለም። ስለማታፈቅር አይደለም፣ ስለማትፈልግ ነው። ስሜቷን ተረዳት። ስለማታፈቅሪኝ ነው ብለህ ወሲብን ከፍቅር ጋር አታወዳድረው። ወሲብ ጊዜያዊ ስሜት ነው፣ ፍቅር ዘላቂ ነው። የማይመዛዘን ነገር አታመዛዘን። ስለምታፈቅር ነው አብራ ያለችው። አታፈቅሩ ኖሮ ምን ትሰራለች አንተ ጋር? ወሲብ ካላደረገች አታፈቅረኝም የሚለውን አስተሳሰብ ከጭንቅላት አውጣው። ኖርማል አይደለም። ሰባተኛ እንተወው በቃ እንርሳው ብላችሁ ወሬ አትዝጉ። አውሩበት። የምን መተው ነው? አውርታችሁን ተነጋግራችሁበት መፍትሄ ፈልጉ እንጂ እንተወው ብላችሁ እንደቀል የምታዩት ነገር አይደለም። ፍቅር ዛሬ ብችላ ብላችሁ ያለፋችሁት ነገር ነች። ነገ ላይ አድጋ ትልቅ ሆና ፍቅራችሁን
የምታጠፋው። ስለዚህ ምንም ጸብ እንተው በቃ ተይ በቃ እርሺው ምናምን ብላችሁ እንዳታልፉ በፍጹም። 8ኛ ከልክ ያለፈ ጭቅጭቅ። ጭቅጭቃችሁ ከልክ እንዳለፈ የምታውቁት እንዴት እንደሆነ ታውቃላችሁ? በአንድ ቀን ውስጥ ሳትጨቃጨቁ መዋል ከከበዳችሁ። በሳምንት ከ4 ቀን በላይ የምትከራከሩ ከሆነ የምትጨቃጨቁ ከሆነ ያ ነገር ቶክሲክ ነው። ስለዚህ አቁሙ። የርቀት የፍቅር ግንኙነት ውስጥ በተለይ የሆነ ሰዓት ላይ ጭቅጭቅ ይበዛል። ያ ከናፍቆት የተነሳ ነው። ነገር ግን በቃ እንደምንም ብላችሁ ተገናኝታችሁ ያንን ነገር አስተካክሉ። ኖርማል ነገር አይደለም። 9ኛ ስድብና ዱላ በፍጹም ኖርማል አይደለም። ይሄ ላንቺ ነው። ፍቅረኛሽ እየሰደበች በጥፊ እያጣጋሽ ዛሬ ላይ ኖርማል ነው እያልሽ እያሰብሽ ሆነ አይደለም። ትዳሩ ስትገቢ ደግሞ ፊትሽ ላይ ነው አሲድ የሚደፋው። ይሄን ወቂ። ዛሬ ላይ የሚመታ የሚሳደብ አጉል ነገር ከአፉ የሚወጣ ፍቅረኛ ብታፈቅሪው በአፍንጫሽ ይወጣ። ይቅርብሽ በቃ። እንደዚህ አይነት ፍቅር የለም። በዱላ በጥፊ በርግጫ በስድብ የሚገለጽ ፍቅር የለም። ኖርማል ነገር አይደለም። ነግረሽው እንዲያስተካክል አድርጊ። ካላስተካከለ ደግሞ ዞር በይ። እንዲህ አይነት ፍቅር ታይቶም ተሰምቶም አይታወቅም። በደንብ አስቢበት። 10ኛ በተደጋጋሚ እንለያይ ማለት። የሆነ ነገር በተፈጠረ ቁጥር በቃ እዚህ ጋር በቃ እንለያይ ወይ ከዚህ በላይ ባንቀጥል ደስ ይለኛል። ይሄ ፍቅር ነው፣ እቃቃ ጨዋታ አይደለም። ዝም ብላችሁ መለያየትን የመሰለ ቀላል ነገር የለም። ፍቅርን መጀመር እኮ ቀላል ነው፣ ማስቀጠል ነው ከባድ። መለያየትም ቀላል ነገር ነው። ስለዚህ 10 እንለያይ እያሉ ከሆነ እውነትም አልፈለጉም ማለት ነው። 11ኛና ቦነስ ልጨምርላችሁ። ስትጣሉ በመሃላችሁ 3ኛ ወገን ማስገባት ኖርማል አይደለም። አትልመዱ እንደዚህ አይነት ነገር። ችግራችሁን ራሳችሁ ፍቱት። ከሱ ጋር ለሁለት አውሩ። መሃላችሁ ሰው አታስገቡ። አጥፍተሃል አይደል? ይቅርታን ተጠይቃት። ጓደኛሽን ልከሽ አስታርቂኝ። ራሳችሁ እርስ በርስ ታረቁ እንጂ 3ኛ ወገን አታስገቡ። ዛሬ ላይ ችግሮቻችሁን ራሳችሁ ተነጋግራችሁ መፍታት ልመዱ። እዚህ ድረስ ስላደመጣችሁኝ በጣም አመሰግናለሁ። እወዳችኋለሁ። ይህ ቪዲዮ ለሲንግሎች ነው። በተደጋጋሚ ከምጠይቃቸው ጥያቄዎች መካከል አቤኒ ለምንድን ነው ለኛ ለሲንግሎች ቪዲዮ ማሰራው እየተባልኩ ነው። ይህ ቪዲዮ ለእናንተ ነው። ለምን ይመስላችኋል ፍቅር የማይዛችሁ? ብዙ ጊዜ በኢንቦክስ ሲመጡና ብዙ ጊዜ ሴቶች ናቸው ይህን ጥያቄ የሚጠይቁኝ። አቤኒ ለምንድን ነው ፍቅር የማይዘኝ? ወይንም ደግሞ አቤኒ ለምንድን ነው ፍቅረኛ የማይኖረኝ? ፍቅር ቢይዘኝም የፍቅር ግንኙነት ውስጥ ብዙ ጊዜ አልቆይም የሚሉ ጥያቄዎች ተደጋገሙብኝ። ሲንግል ጓደኛ ካለሽ ወይንም ሲንግል ጓደኛ ካለክ ይህንን ቪዲዮ ላኩላቸው። ለዚህ ነው ፍቅር የማይዛቸው። አንደኛና የመጀመሪያው ባለፈ የፍቅር ህይወታቸው ከተጎዱ፣ የትላንትና ህይወታቸው ውስጥ በጣም የሚያስጠላ ጉዳት ከተጎዱ ዛሬ ላይ ፍቅር ለመያዝ ይቸገራሉ። ሁሉም ወንድ የሚጎዳቸው ስለሚመስላቸው ከፍቅር መራቅ ይጀምራሉ። ውስጣቸው ሁሉም ወንዶች አንድ ናቸው የሚል አመለካከት ስለሚጫር ፍቅርንም ወንድንም መፍራት ይጀምራሉ፣ ወይንም ደግሞ ፍቅርንም ሴትንም መፍራት ይጀምራሉ። ለዛ ነው ሲንግል የሆኑት። ሁለተኛ ጓደኛቸው በፍቅር ሲጎዱ ስላዩ እኛም እንጎዳለን ብለው ይፈራሉ። ፍቅርን በጓደኛቸው በኩል አይተው የሚፈሩ ናቸው። እነዚህ በጣም ነው የሚፈሩት። ሁሌም ፍቅር ውስጥ ከገባው እሰበራለሁ፣ እጎዳለሁ የሚል ስጋት ነው ያላቸው። ገብተው አይተውት ቢሆን እኮ ኦኬ። ገብተው አይተውትም አያውቁም፣ ፍቅረኛም ይዘው አያውቁም። ነገር ግን ጓደኛቸው ላይ ብቻ ስላዩ እጎዳለሁ የሚል ስጋት ሁሌ ውስጣቸው ይኖራል። ሶስተኛ ብዙ ጊዜ ሲንግሎች የሚሸወዱት ነገር ከእንከን የነጻ ወንድ ወይንም ከእንከን የነጻ ሴት ይፈልጋሉ። ሁሉም ሰው እንከን አለበት። ጽድት ያለ ሁሉንም ነገር የሚያደርግ ኩል የሆነ ሰው የለም። ቁርጣችሁን ወቁ። ብዙዎችን ይዞ አንዱ ስህተት ካለበት አስተካክሉት። በቃ እንደፈለግሽ አድርገሽ የምታፈቅሪው ልጅ የምታስተካክዩ አንቺ ነሽ። እንደፈለግ አድርገህ የምታፈቅራትን ሴት መፍጠር የምትችለው አንተ ነህ። ከእንከን የነጻ ሰው እየፈለጋችሁ እድሜያችሁን አታቃጥሉ። የለም። አራተኛ ለሴቶች ነው ይሄ። ብዙ ጊዜ በልጅነታቸው ጾታዊ ትንኮሳ ከደረሰባቸው፣ የቅርቤ በሚሉት ሰው ከተደፈሩ፣ የልጅነት ጊዜያቸው አሰቃቂና ደባሪ ከነበረ ዛሬ ላይ ፍቅረኛ ለመያዝ ይቸገራሉ። ሁሉም ወንድ አንድ ይመስላችኋል። ወንድ ልጅ ጭንቅላታቸው ውስጥ የሚሳለው እንደ አውሬ ነው። ስለዛም ነው የኔ የሚሉትን ወንድ መርጠው መያዝ የሚከብዳቸው። ወደ ፍቅር ግንኙነት የማይገቡትም በዚህ ምክንያት ነው። አምስተኛ ፍቅር ነፃነትን ያሳጣል ብለው ያስባሉ። ይቆጣጠረኛል፣ የት ገባሽ የት ወጣሽ ይለኛል፣ ወይንም የት ገባ የት ወጣ ያለች ትነዘንዘኛለች ብሎ በመፍራት ይሄኛው ገብተው አይተውት እኮ ቢሆን ኦኬ። ገብተው አይተውትም ከሆነ ሁሉም ሰው አንድ እንዳልሆነ ማወቅ አለባቸው። ነገር ግን ይህ አመለካከት ውስጣቸው ከልክ በላይ ቦታ ሲያገኝ የፍቅር ግንኙነትን መሸሽ ወይንም ደግሞ ፍቅር ውስጥ ገባ ወጣ ማለትን ያበዛሉ። ሲንግል የመሆናቸው ዋነኛው ምክንያትም ያ ነው። ስድስተኛ በተደጋጋሚ አፍቅረው የፍቅር ጥያቄ ሲያቀርቡ ሪጀክት ከተደረጉ ወደ ፍቅር መግባት አይፈልጉም። ብዙ ጊዜ በተደጋጋሚ አንድ ሴት አንድ ሁለት ወንድ አፍቅር ያለው ብላ ስሜቷን ስትነግር በእነሱ ካልተፈለገች ወይንም እነሱ ካልፈለጓት ቀጣይ ፍቅር የሚባለውን ነገር መሸሽ ትጀምራለች። ለፍቅር የምገባ ሰው አይደለሁም፣ ለፍቅር የሚጎለኝ ነገር አለ ብላ ስለምታስብ አፈቅርሻለሁ ብሎ የመጣ ወንድ ራሱ እውነተኛ አፍቃሪ አይመስላትም። ስለዚህ ከፍቅር መሸሽ ትጀምራለች በተደጋጋሚ ሪጀክት ከተደረገች ወይንም ከተደረገ። ሰባተኛ ብዙ የተቃራኒ ጾታ ጓደኛ ካላቸው የፍቅር ግንኙነት ለመመስረት ይቸገራሉ። አንድ
ሴት በብዙ ወንዶች ስትከበብ ፍቅረኛ መያዝ አይታያትም። ከወንድ ልጅ ማግኘት የምትፈልገውን ነገር ከብዙ ወንዶች እያገኘች ነው። ብሎላትና ተሳክቶላት ፍቅር ብትጀምር ራሱ ከፍቅረኛዋ ጋር ተጣጥመው አይቀጥሉም። ፍቅራቸው የሆነ ሰዓት ላይ ያበቃል። የፍቅር ስሜት አይሰማትም። ብዙ ወንዶች ፍቅር ይሰጧታል። በዚህ ጋር በዛ ጋር ሁሉም ወንዶች ይንከባከቧታል። ሁሉም ወንዶች ጊዜ ይሰጧታል። ሁሉም ወንዶች የምትፈልገውን ነገር ያደርጉላታል። እዚህ ጋር ከሁሉም ወንዶች የለመደችው ነገር ስለሆነ ወንድ ልጅ በልዩ መንገድ ሲንከባከባት እንደ ጓደኛዋ ነው የምታየው። የፍቅር ስሜት ሊኖራት አይችልም። ወንድም ልጅ እንደዛው ከብዙ ሴቶች ጋር ጓደኛ ከሆነ ብዙ የተቃራኒ ጾታ ጓደኞች ካሉት ወደ ፍቅር የመግባት ፍላጎቱ ይሞታል። የፍቅር ግንኙነት መጀመር አይፈልግም። የተቃራኒ ጾታ ጓደኞች ማብዛት፣ በተቃራኒ ጾታ ጓደኞች መከበብ የፍቅር ግንኙነት እንዳንጀምር ወይንም ፍቅር እንዳይዘን ትልቁ እንቅፋት ነው። ዛሬ ላይ ፍቅረኛ ላለመያዛችሁ ዋነኛ ምክንያቶች እነዚህ ናቸው። እነዚህ ነገሮች ህይወታችሁ ውስጥ ካለ ያለፉትን እርሷቸው፣ አዲስ ህይወት ጀምሮ ዛሬ ላይ እንቅፋት እየሆነባችሁ ያለውን ነገር ደግሞ አስወግዱት፣ ከውስጣችሁ አስወጡት። እናንተን ከመጉዳት ባሻገር ለእናንተ ምንም ጥቅም የለውም። እንዳልተፈለግሽ ከተሰማሽ ምን ትሰሪያለሽ እዛ ግንኙነት ውስጥ? ያውቃል ልብሽ መጀመሪያ እንዳለው አይደለም። ይሄ ልጅ እንደ መጀመሪያው እየተንከባከበሽ አይደለም። እንደ መጀመሪያው ፍቅር እየሰጠሽ አይደለም። እንደ መጀመሪያው እያዳመጠሽ አይደለም። ስልክ እያነሳ አይደለም። እንገናኝ ስትይ እሺ እያለ አይደለም። ሳያወራሽ ውሎ ማደር ምንም እየመሰለው አይደለም። እየተንከባከበሽ አይደለም። ያስፈልገኛል፣ ይገባኛል የምትይውን ቦታ እየሰጠሽ አይደለም። ፍቅሩ ውስጥ የሆነ ነገር ጠይቀሽ ሳይሆን መደረግ ያለበት ፍቅረኛው ስለሆንሽ ብቻ የሚገባሽ ነገር አለ። እየለመንሽ ያለሽው ነገር ጠይቀሽው የሚሰጥሽ ነገር አይደለም። ፍቅሩ ውስጥ ስለሆንሽ ብቻ ማግኘት ያለብሽ ነገር እንጂ ጊዜ መስጠት ጠይቀሽው የምታገኘው ነገር አይደለም። እንክብካቤ፣ እንገናኝ ማለት እያንዳንዱ የምትለምኚው ነገር ከፍቅር የመነጨ ስሜት ስለሆነ እንዲሁ ዝም ተብሎ የሚደረግ ነገር እንጂ አንቺ ለምነሽ ተለማምጠሽ እየየ ብለሽ የምታገኘው ነገር አይደለም። እንዳልተፈለግሽ ከተሰማሽ ውጪ ከዛ ግንኙነት። ቦታ እየሰጠሽ ላንቺ የሚሆን ሽርፍራፊ ሰከንድ እያጣ ከሆነ ውጪ ከዛ ህይወት። የቀረው ይቅርብሽ። እየለመንሽ እየተለማመጥሽ ክብርሽን ነው የምታስደፍሪው። መሄጃ የሌለሽ ነው የሚመስለው። ይጫወታል በእድሜሽ፣ በእንባሽም ጭምር ያለቅጣል። አይረዳሽም። ድፍን ያለ ነው። ወንድ ልጅ ደግሞ ልቡ ከደነደነ መቼም ነው የማይመለሰው። እንደዚህ እየለመንሽ እየተለማመጥሽ ያንን መረዳት ካልቻለ መመልከት ካልቻለ ምን ትሰሪያለሽ እዛ ጋር? ቦታሽን ወቂ፣ ዞር በይ። እንዲሁም የሚገባሽን ነገር አስተውሎ ማድረግ ካልቻለ ብትለምኚውም አታገኝም። አይንሽን ክፈች።